አሁን እንግዲህ አሪፍ ዶሮ ወጥ የዶሮ ወጥ ላይ ያሳያችሁ ነው። እያያችሁ እየሰራችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ዶሮ አምሮኝ ችክችክችክ እያረኩ ልበላ ነው። እየሰራችሁ ብሎ አሁን ሽንኩርቱን እያቁላላሁ ነው። አይቤ አለ። ከዛን ምስምስ አረግና ምርጥ ዶሮ ወጥ መካከል ላይ ሰብስክራይብ እያደረጋችሁ እየሰራችሁ ላይክ፣ ሼር፣ ኮመንት። ከዛ ሽንኩርቱ ይበስላል። ከዛ በርበሬ ጨመርኩ። ሽንኩርት ምናምን ሁሉም ጨምር ያለው። ከዛ ይሄን ምስል አደርግና የታጠበች ዶሮ አለችኝ። ከዛ ዶሮዋን የቲማቲም ነው። እቺ የታጠበ ዶሮ ናት። ያው እንዳቅም እቺ እንቁላል ናት። ከዛ ይቺን እንደዚህ አደርግና ቁሌቷ በደንብ ትቁላላና ከዛን ያው በደንብ ሽት ማድረግ አለባቸው። በርበሬው ያቃጥላል። ከኢትዮጵያ የመጣ በርበሬ ስለሆነ ስለሚያቃጥል ትንሽ አሸት አድርጌያታለሁ። ሽንኩርቱ እስከሚጠፋ ቅመማ ቅመሙ እስከሚዋዋድ ድረስ። ከዛ ዶሮዋ ያጠብኩትን ዶሮ አስገባለሁ። ያው መጀመሪያ ላይ ስቆራርጥ አላሳየኋችሁም። ያው ማንኛውም ሰው የሚያቅተው አይመስለኝም። ቆራርጬ ምናምን ጃሃዝ አድርጌ ነው ያልመጣኋት። ከዛ ዶሮዋን እንደዚህ ያጠብኳትን ዶሮ ስልሱ ላይ ያጨምራታለሁ። እስኪ ደግሞ አሁን ብዙ ፎሎ እና ላይክ ካገኘው እንዴት እንደምትቆራረጥ አሳያችኋለሁ። ያው የውጭ ሀገር ዶሮ ታርዳ ስላልሆነ በማሽን ታርድ ስለሆነ ያው 12 ብልት አይወጣትም። የሚወዳድቅ ነገር ስላለው የቀረብ ነገር ስላለ ብቻ ምርጥ ዶሮ ወጥ ነው። ከዛን ይሄ መረቁን ስልሱ ወደ ዶሮ እንዲገባ በደንብ ትደረጋለች። በደንብ እስከሚዋድ ድረስ። ከዛ እንደዚህ አድርገን የምሬና የምላችሁ ያው በሰው ሀገርም ቢሆን ብዙም በቃ እንደዚህ ሲያምረን እየሰራን መብላት ባለን ነገር። ከዛ ይችን አሁን በደንብ ሽት አረጋታለሁ። ምርጥ ዶሮ ናት። ያት ጠቅጠቅጠቅ እያለች ነው ያበለች ዶሮ። ከዛን ይሄን ይመስላል። ያው ወደ መበላት እየደረሰች እንቁላሏ ናት። ከዛ ቃለቀ ገበታ ላይ ቀረበ ትላላችሁ። ዳቦ አለችኝ፣ አይብ ያለ እዚህ ጋር ጥብስ አለ። ከዛ እንደዚህ አደርግና ጓደኞቼ ጋር ሰብሰብ ብለን እናረጋለን። ዳቦም አለ ያው እንደ አይነት እና ይቻት በመሶቧ ቀብያታለሁ። ከዛ ቀረብ ብለን ወስጄ ቁጭ አረጋትና ቀብልት አርገን ባዶ እናስቀራታለን። በቃ ይመቻችሁ እየሰራችሁ ብሎ እሺ።